ሉህና ድራማ በክፍል 50 ላይ የሚገራርሙ ነገሮችን ተመልክተናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ ሼር በማድረግ እንግዲህ አበረታቱኝ ማለት ነው። አድናን እንግዲህ በራሱ ሲስተም በተጠቀመው መንገድ ሳራ መሞቷን ተነገረው። ማመንም አቅቶታል። የምር ሞታለች በማለት እንግዲህ እጅጉን በጣም ተደናግጦ ነበረ። ሚራም በእንባ ታጅባ ነበር ስትናገር የነበረው። እውነት ለመናገር ያው ባደረጉትና በፈጸሙት ነገር ጸጽቷቸው ሳይሆን ያው እነሱ ወንጀለኛ መሆናቸውና በወንጀል መያያዛቸው እጅጉን በጣም እንግዲህ ከውስጧ ስርቅርቅ እያለች እንግዲህ ስታለቅስ ተመልክተናታል ማለት ነው። ምንም የማይመስለው እንግዲህ ሮቤል አረመኔውና ጨካኙ ደንታም አልሰጠውም። ነገር ግን እሱ ስጋት የነበረበት ሽጉጡ እንዳይተኮስበት እጅጉን በጣም እንግዲህ ፈርቶ ነበረ። አድናንም እንግዲህ ሳራ መሞቷን ካረጋገጠ በኋላ እነሱ እዛው ከፊትና ከኋላ እንደታሰሩ ሽጉጡም እንግዲህ በሮቤል ጭንቅላት ላይ እንደተጠመደ ትቷቸው ነበረ የሄደው ማለት ነው። መንገድ ላይ ግን ይህንን አሁን ለልሁና ምን ብዬ ነው ልነግራት የምችለው? እንዴትስ ነው? ምንስ አቅም አለኝ? በምንስ እይታ ነው ለሷ ልነግራት የምችለው? በማለት እጅጉን በጣም እንግዲህ የጉዞ መንገዱን የሳራን መሞት በጣም በውስጡ በጣም ከሚባለው በላይ እንግዲህ አዝኖ ተመልክተነዋል ማለት ነው። እቤት ሲደርስ ልሁናን እቅፍ ነበር ያደረጋት። እሷም የአድናን ሁኔታዎች አላማራቱም እና ምን ሆነህ ነው? በሰላም ነው ወይ? ምን ገጥሞህ ነው? እያለች በተደጋጋሚ ልሁና ብትጠይቀውም የመኪና አደጋ ነገር እንደደረሰ በሰዎች ላይ ስላየ በጣም እንደተደናገጠ ነበር የተናገረው ማለት ነው። ሆኖም ግን ልሁና ለማረጋጋት ሞከረች። ምግብም ላቀርብልህ አለች። እሱ ግን አይኗን እያየ ልሁናን ሳራ ሞታለች የሚባለውን ነገር እንዴት ብዬ ነው ልነግራትስ የምችለው? በማለት እጅጉን በጣም ትልቅ ፈተና ይሆናል ብሎ ያልጠበቀውን ነገር እንግዲህ ገጥሞታል ማለት ነው። ልሁናም እንግዲህ መርማሪው ፖሊስ ትልቅ ሰርፕራይዝ በቅርብ ቀን እንደሚያበስረኝ ምንም ጥርጥር የለኝም፣ ሳራን በቅርብ ጊዜ አገኛታለሁ ብሎኛል በማለት እንግዲህ መርማሪ ፖሊሱ ላይ ተስፋ አድርጋ እህቴ ትመጣለች ብላ እንግዲህ ፍልቅልቅ እያለች በሳቅ በደስታ ፊቷ ላይ ፈገግታ ይታይባታል። ይሄንን የተመለከተው አድናን እጅጉን በጣም ያዝናል። እህቴ ሳራ ምኑን ትመጣለች? ሞታለች እያለ በውስጡ ነገር ግን ምንስ አቅም አለኝ ለአንቺ ይህን ነገር የማስረዳበት እያለ በጣም ያዘነ ተመልክተነዋል ማለት ነው። አሁንም እንግዲህ አንዱን ችግር ሲወጡ ሌላ ችግር ደግሞ እንግዲህ መፍጠር የሚፈልጉት ሚራና ሮቤል እዛው እርስ በራሳቸው ተያይዘዋል። እናም እንግዲህ ሚራ ሮቤል እንደማይወዳትና ልቡ ወደ ልሁና እንደኮበለለ በደንብ አርጋ ስለምታውቅ እንደውም ተተኩሶብክ መሞት አለብክ ስትለው በግድ ተማጽኖ ለምኗት እንደምንም ብሎ የታሰረውን እጁን ፈቶ ሚራንም እንግዲህ ሊፈታላት ችሏል ማለት ነው። እንደዛም ሊንከባከባት የቻለው ሚራ እጅ ላይ እንግዲህ በጣም ብዙ ብር ስላለ ያንን ብር እሱ በራሱ እጅ ማድረግ ስለሚፈልግ ሮቤል እጅጉን በጣም ደጅ እየጸናና በሲስተምና በብልጠት ይዟታል። እንደ ሮቤል አይነት ተንኮለኛና የተንኮልን ጥግ እንዲሁም ደግሞ እጅጉን በጣም ራስ ወዳድ ሰው እንግዲህ አላየንም ማለት ነው። እናም ሚራ በጣም በሚገርም ሁኔታ እንግዲህ በጣም ትወደዋለች። እሱ ግን አይወዳትም ማለት ነው። ድሮ ነበር እንጂ አሁን ነው ብሏል እንግዲህ ሮቤል ማለት ነው። ሆኖም ግን ከብዙ ውጣ ውረድና ድካም በኋላ ብሩ ያለበትን እንግዲህ ነገረችው። ንገሪኝ፣ እኔ ሂጄ ላምጣው፣ አንቺ ዝኩኝ፣ ሁለታችን ኬርንማ እዛው ይይዙናል በማለት ፖሊስም ሊያመጡብን ስለሚችሉ በማለት እንግዲህ ሮቤል እንደምንም ብሎ እሷም ከራሷ ጋር ከብዙ ክርክር በኋላ ብሩ ያለበትን ቦታ ነግራው ሮቤል ያንን ብሩን ይዞ ወደ እሷ ይመጣል ብላ እንግዲህ ሚራ እየጠበቀች የኔ ቆንጆ ስትናፍቂ የነበረውን ህልምሽ ላይ ደርሰሻል በማለት እንግዲህ ሮቤል እያጽናናት፣ በውስጡ ግን ደህና ሁኚ ሚራ
እንግዲህ እንደ ዛሬ ተሞኝተሽ አታውቂም እያለ ያንን ብሩ ያለበትን እንግዲህ ቦታ ስለነገረችው ወደ ቤት ገስግሷል። ቤት ውስጥ ሲገባ እንግዲህ ልሁና እውነትንም ከአድናን የሰማሁት ሲልም እንግዲህ ምን ማለት ነው እያለች ምንም እንዳልተፈጠረና ምንም የሰማችው ነገር እንደሌለ በራሱ ሲስተም አረጋገጠና ከዛም እንግዲህ ወደ ክላሱ ነበር ያመራው። ሆኖም ግን ልሁና እጅጉን በጣም ሁኔታቸው አላማራትም። የአድናንም ሆነ የሮቤል ማለት ነው። ሚራም ቤት ስለሌለች ግራ ቢጋባትም ነገር ግን ምን ተፈጥሮ ነው እያለች ብቻ ያው ጥያቄ ፈጥሮባት ነበር ማለት ነው። እናም እንግዲህ አድናን እና ሮቤል እንግዲህ ተፋጠዋል ማለት ነው። እንግዲህ አድናን ትልቅ ስህተት የሰራው እነሱን እዛው እንዳሰራቸው ሳራ ሞታለች ብለው ሲነግሩት ለምንድን የሞተችው እንዴት ሞተች እስከዛሬ ስለምን ደበቃችሁኝ በምን አይነት መንገድ ሞተች ብሎ አለመጠየቁ ትልቅ ስህተት ነው። እንደያዛቸው እስከ መጨረሻው እንግዲህ ጥያቄውን መጠየቅና ሁኔታውን ማወቅ ነበረበት። ነገር ግን ያዝ ለቀቅ ነው የእሱ ስራ ማለት ነው። እቤት ከደረሰ በኋላ ሚራን እና ሮቤልን እንግዲህ ቤት እንዲመጡ እየጠበቃቸው ነው። ሌላ አዲስ ጥያቄ ሊፈጥር ማለት ነው። ሮቤልን እንዴት ነው ሳራ እየሞተችው ብሎ ሲጠይቅ እኔ ምን አውቃለሁ እኔም እንዳንተን የሰማሁት ከሚራ ብሏል። እንግዲህ ብልጣ ብልጡ ሮቤል ማለት ነው። እንደምንም ብሎ ወደ አድናን ክላስ እንግዲህ በመግባት ብር የተቀመጠበትን ቦታ ስለነገረችው ብሩንም ልብሶቹንም እንግዲህ በሻንጣ ሸከፍ አድርጎ ሮቤል ለመኮብለል ባለበት ታይም ልሁናና አድናን ይከሰታሉ። እሱም በመጋረጃ ውስጥ ሆኖ ተደብቆ እንግዲህ እነሱም ልሁና ወደ መርማሪ ፖሊስ ለምን አትደውልም? አዲስ ነገር እኮ ሊነግረን ይችላል ዛሬ ስለ እህቴ ሳራ። እሷ ስትመጣ እኮ ነው እንደውም ለእኔ አንደኛ ሚዜ እኮ ነች። እሷ ስትመጣ ነው እናንተ የምንጋባው እያለች እንግዲህ እጅጉን በጣም በትልቅ ተስፋ እየጠበቀቻት ትገኛለች ልሁና። እውነት ለመናገር በጣም ያሳዝናል ማለት ነው። እናም እንግዲህ አሁን ላይ ሮቤል ብሩንም ልብሶቹንም ሸከፍ አድርጎ ሊያመልጥ ሲል እንግዲህ እጅ ከፈንጅ ተይዟል ማለት ነው። ሊያዝ የቻለውም ሚራ እንዴት ነው ቆይ ሮቤል ከዳኝ ማለት ነው በማለት እንደሚከዳትም በመጨረሻው ሰዓት እንዴት እንዳመነችው ብቻ ግራ ቢያጋባም መጨረሻ ላይ ግን እንደሚከዳት እና እንደከዳት አወቀች። ስልክ ልደውል ስትልም ስትደውልለትም ስልክ እንግዲህ ያ ስልክ ከመጋረጃ ኋላ ሲጠራ ልሁናና አድናን ደግሞ ተቀምጠው ስለነበረ እጅ ከፈንጅ ይዘውታል ማለት ነው። የት አባክ ልትሄድ ነው? በእጅስ ያስከው ምንድን ነው? ልታመልጥ ነው እንዴ? በማለትም አድናን እንግዲህ ሚራና ሮቤልን አንድ ላይ አድርጎ ሊጠይቃቸው እየጠበቃቸው ነው። ሚራ ትምጣ በማለት ነበር። ነገር ግን ሮቤልም አታገኘኝም ሚራዬ ባይ ባይ እያለ እንግዲህ እሱ አለሙን ሊቀጭ ብሩንም ተሸክሞ ሊወጣ ሲል እጅ ከፈንጅ ይዞታል ማለት ነው። ያው ሮቤል ውርደቱን የተከናነበም ይመስለኛል። ነገር ግን እሱ መውጫና ማምለጫ አያጣምና አሁን መላ ሊፈጥር ይችላል። ሆኖም ግን ይህንን በቀጣይ ክፍል ነው ልናይ የምንችለው። ሚራ ግን እንዴት ነው በመጨረሻው ሰዓት የተዘናጋሁት እንዴት በማለት እንግዲህ እብድ ብላለች ማለት ነው። ሮቤልም እንግዲህ እሷን ከርቷታል ማለት ነው። ከተሳካለት እና ከአድናን እጅ ካመለጠ ሮቤል ያው ባይ ባይ ብሎ እንግዲህ ይሰናበታል ማለት ነው። ምክንያቱም የቪዲዮ ሳራን እንግዲህ ሊቀብራት ሲል የቀረጸችው ቪዲዮም ስላለ ወንጀለኛ ስለሆነ ሁሉን ነገር ወደ እኔ ነው እሷ አጠማዛ የምታደርግብኝ እና መሸሽና ማምለጥ አለብኝ ብሎ ሮቤል ብልጡ እንግዲህ በራሱ መንገድ ጉዞውን አመቻችቷል ማለት ነው። ከአድናን እጅ ግን ያመልጥ ይሆን? ከሚራ ጋር ይገናኙ ይሆን? ይህ የተሸከመውን ብር ያስመልጥ ይሆን? ወደ ራሱ ያደርግ ይሆን? ወይንስ እንደዙ እጅ ከፈንጅ ተይዞ ይቀር ይሆን የሚለውን ደግሞ በቀጣይ ክፍል አብረን የምናይ ይሆናል ማለት ነው። ውድና የተከበራችሁ የቻናሌ ፋሚሊዎች ይህንን ቻናል ሰብስክራይብ አድርጉ። አዳዲሶች ነባሮች ላይክ እና ሼር በማድረግ አበረታቱኝ። ቀጣዩ ክፍል ምን ይሆን የሚለውን ነገር ደግሞ አብረን የምናይ ይሆናል። ሮቤል ያመልጥ ይሆን ከሚራና
አድናን ወይንስ አድናን አፈፍ አድርጎ ምንድን ነው የያዝከውን ብሎ ጠይቆት እንግዲህ ሮቤልም ደንግጦ ነበረ። ድራማው የተጠናቀቀው የክፍል 50 ማለት ነው። ቀጣይ ክፍልስ ምን ይሆን የሚለውን ደግሞ አብረን የምናይ ይሆናል። እጅጉን በጣም አጓጊ ነው ሉና ድራማ። ልብ አንጠልጣይም አጓጊም አስተማሪም ድራማ ነው። ሁላችሁም ተከታተሉ። ሀሳብ አስተያየታችሁን ደግሞ በኮሜንት አጋሩን። በቀጣይ ክፍል እስክንገናኝ ባይ ባይ። ቸር ሰንብቱ።